ምሽት ላይ በጫካው ውስጥ አንድ የተለየ ፍጥረት አየሁ በሚል አብዷል። ጀነራል ሄርማን የተባሉ አንድ ታዋቂ የአሜሪካ የጦር ጀነራል ባለቤታቸው በመብረቅ ተመታ ከሞተች በኋላ እርሳቸውም ያብዳሉ። አሁን የዚች ከተማ ችግር እየተገተለተለ እየወጣ ነው። ስለዚህ ባለቤት የሆነ ችግር ገጥሟታል በሚል በቀጥታ ይሄ ድምጽ ይወጣ የነበረው ከዋናው መኝታ ቤታቸው ነበርና የዋና መኝታቸውን በር ገፋ አድርገው ሲመለከቱ ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምናላችሁ። በዩቲዩብ ቻናላችን እንግዲህ ለማመን የሚከብዱ ታሪኮች ወደ እናንተ ይቀርባሉ። የዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ አድርጎ ዛሬም አስገራሚ ታሪክ ወደ እናንተ ይዘን መጥተናል። እንደ ጎርጎሪያኑ የቀን አቆጣጠር 1906 ዶክተር ዊሊያም ክላርክና ባለቤታቸው ሄሬት በሰሜን ምዕራብ ኬኔቲኬት በአንድ ፓርክ መኪናቸውን በዝግታ እያሽከረከሩ አካባቢውን እየተመለከቱ ነበር። አካባቢው እጅግ በጣም አስገራሚ ነው። ነፋሻማ ነው፣ አረንጓዴ ነው፣ ጸጥታ የሰፈነበት አካባቢ ነውና አካባቢውን በጣም ወደውታል። ባልና ሚስት እንግዲህ በዚህ አካባቢ የተገኙት ሁለተኛ ቤት ለመገንባት የቦታ መረጣ ላይ ነው የሚገኙት። ዶክተር ዊሊያም ክላርክ በኒውዮርክ እጅግ በጣም ታዋቂነትን ያተረፉ የካንሰር ስፔሻሊስት ናቸው። በዛው ከተማ ላይ እጅግ በጣም ቅንጡ ዘመናዊ ቤት አላቸው። ግን ደግሞ ኒውዮርክ ሕዝብ ይበዛባታል፣ ወከባ፣ ጫጫታ የበዛባት ከተማ ስለሆነች ዶክተሩ ማረፍ አልቻልኩም፣ ስለዚህ ሁለተኛ ቤት መገንባት አለብኝ የሚል አቋም ስለነበራቸው ነው እንግዲህ በዚህ አካባቢ የተገኙት። ሊችስፊልድ ይባላል አካባቢው። እጅግ በጣም ድንቅ አካባቢ ነው። ታዲያ በፓርኩ መኪናቸውን በዝግታ እያሽከረከሩ በቅርብ ርቀት አንድ ተራራ ይመለከቱና ወደዛ ተራራ መውጣት ይፈልጋሉ። ተራራው የመኪና መንገድ አለው፣ ግን ደግሞ ብዙ መኪና ስለማይንቀሳቀስበት ይመስላል የመንገዱ ያን ያክል ምቾት የሚሰጥ አልነበረምና መኪናቸውን ጠጋ ሲይዘው ባልና ሚስት ወርደው በእግራቸው ወደ ተራራው መውጣት ይጀምራሉ። ወደ ተራራው መውጣት ሲጀምሩ እንግዲህ እጅግ በጣም ደስ የሚል በግራና በቀኝ አበቦች ያሉበት የሚገርም ጫካ ነው፣ የሚገርም ደን ያለበትና ወደ ውስጥ ሲገቡ ረጃጅም ዛፎች ስላሉ የፀሐይ ብርሃን ራሱ ወደ ቦታው አይገባም። አካባቢው ጨለማ ነው። ከዛ ባለፈ ደግሞ ቅዝቃዜ ያለው ጸጥታ የሰፈነበት ነው። ልክ ወደ ጫካው መግባት ሲጀምሩ የአዋፋት ዝማሬ መሰማት ይጀምራል። ሌሎች እንስሳትም ድምጻቸውን ማሰማት ይጀምራሉ። እጅግ በጣም ተገርመው ወደ ተራራው መውጣታቸውን ይቀጥላሉ። የተለያዩ ፍራፍሬዎች አሉ። እንስሳቶች ፍራፍሬውን ሲበሉት ሁሉ ይመለከታሉ። ደስ ብሏቸው ጉዟቸውን ያደርጋሉ። በአካባቢው ባለው ነገር እጅግ በጣም ተማርከዋል፣ ተደንቀዋል። እና ምንድነው ሀሳባቸው እንግዲህ ቦታውን ከተመለከቱ በኋላ እዚህ ቦታ ላይ የግድ ቤት መገንባት አለብን የሚል እሳቤ ላይ ይደርሳሉ። ወደ መኪናቸው ይመለሳሉ። ከዛም ወደ ኒውዮርክ ከተመለሱ በኋላ በቀጥታ ያደረጉት ምንድነው እዛ ላይ ወደ 1500 ካሬ ሜትር አካባቢ ቦታ ይገዙና እዛ ላይ ቤት ለመገንባት ውሳኔ ላይ ይደርሳሉ። ቦታ ይገዛሉ። እንግዲህ የገዙት ቦታ ዳርክ ኢንትሪ ፎረስት እየተባለ የሚጠራው ዳርክ ኢንትሪ ፎረስት መግቢያው ረጃጅም ዛፎች አሉበት። ወደ ውስጥም ሲገባ ረጃጅም ዛፎች በብዛት ስላሉበት የፀሐይ ብርሃን ስለማይገባ አካባቢው ጨለማ ሆኗል። ለዛ ነው ዳርክ ኢንትሪ ፎረስት የሚባል። እዛ ዳርክ ኢንትሪ ፎረስት ላይ ነው ቤት መገንባት የፈለጉት። እንግዲህ ባልና ሚስት ወደ ተራራው ሲወጡ የተለያዩ የቤት ፍርስራሾችን የቤት መሰሮችን እየረገጡ ነበር ያለፉትና እነሱ ምንድነው ያሰቡት ይሄ ቦታ ቅርስ ነው የሚል እሳቤ ነው ያላቸው። ስለዚህ ብዙ አላሳስባቸውም። ቤት የነበረበት መሆኑ፣ ፍርስራሽ መኖሩ፣ የቤት መሰረቶች የነበረበት መሆኑ ብዙ አላሳስባቸውም። ለማንኛውም እዛ ቦታ ላይ ቤት ለመገንባት ሁሉን ነገር አሟልተው መንቀሳቀስ ይጀምራሉ። በቀጥታ እንግዲህ እዛች ቦታ ላይ ከተማ ነበር ካሁን በፊት። በተለያየ ምክንያት ሰዎች ያችን ከተማ ለቀው ወጥተዋል። አሁን ቀደም ብዬ እንደገለጽኩት እንግዲህ የቤት ፍርስራሾች ብቻ ያለበት ሁኔታ ነው ያለው። ለማንኛውም ዶክተሩ በቅርብ ርቀት በሚገኘው የኬኔቲኬት ከተማ ማለት ነው የቤት ግንባታ ባለሙያዎችን ያፈላልጉና ቤት እንዲገነቡላቸው ይጠይቋቸዋል። በርካታ ሰዎችን ቢያናግሩም በርካታ ሰዎች ግን የተጠየቁት በሙሉ ማለት ይቻላል ወደዛ አካባቢ ሄደው ቤቱን መስራት መገንባት አልፈለጉም። ለዶክተሩ ምክንያታቸውን አልነገሯቸውም። ግን ሲጠየቁ እምቢ ነው የሚሉት። ዶክተሩ ደግሞ እጅግ በጣም አስተማማኝ ገንዘብ አቅርቤያለሁ፣ በቂ ገንዘብ አቅርቤያለሁ፣ በዚህ ቤቱ መገንባት አለበት የሚል አቋም ነው ያላቸው። እምቢ ሲባሉ በቃ ምናልባት ቤቱ የሚገነባበት ቦታ ይሄ ዳርክ ኢንትሪ ፎረስት የሚባለው ከከተማ በጣም ሩቅ ስለሆነ ምናልባት ስለራቃቸው ነው ቤቱን ለመገንባት ያልፈለጉት፣ እምቢ ያሉት ለዚህ ነው የሚል እሳቤ በውስጣቸው አለ። እና መጨረሻ ላይ የደረሱበት ውሳኔ ምንድነው? እኔ በልጅነቴ የአናጢነት ሙያን እየተማርኩ ያደግኩ ስለሆነ ቤቱን ራሴ ገነባዋለሁ፣ ቅዳሜና እሁድ እንዲሁም ደግሞ የረፍት ቀናቶችን ተጠቅሜ ቤቱን ራሴ ገነባዋለሁ የሚል ውሳኔ ላይ
ይደርሳሉ። እንዳሉትም አልቀረም። ቅዳሜና እሁዳቸውን እየተጠቀሙ የረፍት ቀናቸውን እየተጠቀሙ እንግዲህ እዛ ቦታ ላይ ባለ 2 ፎቅ ዘመናዊ ቤት መገንባት ይችላሉ። ቤቱን ከገነቡ በኋላ በቅርብ ርቀት እዛው ተራራው ላይ ምንጭ ስለነበረ በቱቦ አድርገው ቤታቸው ውስጥ ቧንቧ ያስገባሉ። የምንጭ ውሃ መጠጣት ይጀምራሉ። በጣም የሚገርመው ደግሞ ከቤታቸው ፊት ለፊት አንድ ትልቅ ድንጋይ ሲያወጡ ከፍተኛ መጠን ያለው ውሃ እዛ ላይ ያገኛሉ። እሱን ተጠቅመው መዋኛ ገንዳ ይሰራሉ። ከቤታቸው ከበረንዳው ፊት ለፊት ማለት ነው። ስለዚህ በጣም አስገራሚ ቤት ነው የገነቡት። የመዋኛ ገንዳ ያለው ባለ 2 ፎቅ ቤት ገነቡ። በዛው ዓመት በሚከበረው የምስጋና ቀን ቤታቸውን አስመርቀው እዛ መኖር ይጀምራሉ። በአካባቢው በጣም ተደስተዋል። እጅግ በጣም ደስተኛ ናቸው። የሚገርም አካባቢ ነው። የአዕዋፋቱ ዝማሬ አለ፣ የእንስሳቱ ድምፅ አለ፣ አየሩ ነፋሻማ ነው። ባልና ሚስት ይወጣሉ፣ ወክ ያደርጋሉ፣ ሽርሽር ይሄዳሉ፣ ይዋኛሉ። እጅግ በጣም አስደሳች ህይወት እየኖር ነው። ግን ይህ አስደሳች ህይወት የቀጠለው እስከ 1918 ብቻ ነው። 1918 ላይ በዛ በዳርክ ኢንትሪ ፎረስት በጫካ በተከበበ መኖሪያ ቤታቸው ላይ ያሉ አንድ ቀን ላይ ለዶክተሩ ከኒውዮርክ ሆስፒታል ስልክ ይደወላቸዋል። ድንገተኛ ሕክምና በጣም አስቸኳይ ቶሎ ድረስ ይባላሉ። በዚህ አጋጣሚ ነበር እንግዲህ ሚስታቸው ወደ ባቡር ጣቢያ ባለቤቷን እያሽከረከረች ወስዳ ባቡር ጣቢያ ደረሰቻቸው። ከዛ ባለቤቷን ከሸኘች በኋላ ወደ ዳርክ ኢንትሪ ፎረስት ወደ ጫካ ወደ ተከበበው ቤቷ ስትመለስ ግን የፍርሃት ስሜት ይተሰማት ነበር። በጣም የተለየ ፍርሃት ስሜት። አንደኛ ባለቤቷ ሊመለሱ የሚችሉት ከ36 ሰዓታት በኋላ ነው። ምክንያቱም የባቡሩ ፕሮግራም ከ36 ሰዓታት በኋላ ነው። ከዛ በፊት ባቡር አይመጣም። ስለዚህ ባለቤቷ ልታገኛቸው የምትችለው ከ36 ሰዓታት በኋላ ነው። ምናልባትም ደግሞ የተለየ ነገር ከተፈጠረ ከ36 ሰዓት በላይ ሊቆዩ ይችላሉ። ስለዚህ በዚህ ጫካ ውስጥ ብቻዬን እንዴት ነው የምቆየው የሚል ከባድ የሆነ ፍርሃት ተጠናውቷት ነው ወደ ቤቷ የተመለሰችው። ባለቤቷ ዶክተር ዊሊያም ልክ ባቡር ከተሳፈሩ በኋላ ሚስታቸው ምን አይነት ቅዠት ልታሳልፍ እንደምትችል ሀሳብ አልነበራቸውም። አሁን ባልና ሚስቱ ቀደም ብለን እንደገለጽ ነው ወደ ዳርክ ኢንትሪ ፎረስት ሲገቡ የተለያዩ የቤት መሰረቶችን የተለያዩ ፍርስራሾችን እየረገጡ ሲገቡ እዚህ አካባቢ ምንድን ነው የነበረው? ለምንድን ነው አሁን ሰው የሌለው? ፊት ሰው ነበረበት ማለት ነው። ቤት ነበረ፣ ሰው ነበረ። አሁን ለምንድነው ሰው የሌለው ብለው መጠየቅ፣ የአካባቢውን ሰዎች ማናገር፣ ሪሰርች ማድረግ ይኖርባቸው ነበር። ምናልባት የአካባቢውን ሰዎች ጠይቀው ቢሆን ኑሮ ስለዛ አካባቢ እዛ አካባቢ ቦታ አይገዙም፣ ቤት አይገነቡም ነበር። ከዛ ተራራ ላይ የነበረችው ዳርክ ኢንትሪ ፎረስት ላይ የነበረችው ከተማ የተረገመች ከተማ የሚል ቅጽል ስም ሰጥቷታል። ሰው አንድ ወቅት ላይ ይኖርባት የነበረ አሁን ግን ጭራሽ ሰው የሌለባት ፍርስራሽ ብቻ ሆና የቀረች ከተማ ነች። እንግዲህ በዛች ከተማ ሰው መኖር የጀመረው 1740 አካባቢ ነው። 2-3 ሰዎች ሆነው በዛ አካባቢ መኖር ይጀምራሉ። ወደ 30 አካባቢ አባወራ መኖር ቀጥሎ ነበር እስከ 1800 አካባቢ ግን ነገሮች መበላሸት የተጀመሩበት ሁኔታ ይፈጠራል። እንግዲህ ሲጀምር ካርዲፍ የተባለ አንድ የቤተሰብ አባላት 6 የቤተሰብ አባላት በኮሌራ ወረርሽኝ ህይወታቸው ያልፋል። የተወሰኑ የቤተሰብ አባላት በዚህ ተናግጠው ግማሾቹ ኒውዮርክ መኖር ሲጀምሩ የተወሰኑት እዛው ዳርክ ኢንትሪ ፎረስት ላይ መኖራቸውን ይቀጥላሉ። በድንገት ግን አንድ ቀን ዘራፊዎች ይመጡና የተወሰኑ የቤተሰቡን አባላት አግተው የተወሰኑትን ደግሞ ገለው ዘርፈው ይሄዳሉ። አሁን በዚህ ከተማ ላይ ያለው ችግር አንድ በአንድ መምጣት ይጀምራል። ከዚህ በኋላ አንድ ሆሊስተር የተባለ ሰው በድንገት ህይወቱ አልፎ ይገኛል። እሱን አስጠግቶት የነበረ ቴነር የተባለ ሰው ደግሞ ከሆሊስተር ሞት በኋላ ምሽት ላይ በጫካው ውስጥ አንድ የተለየ ፍጥረት አየሁ በሚል አብዷል። የሚሰማው ሰው አላገኘም። ከዛ በኋላ ያብዳል። ጨርቁን አውልቆ የአእምሮ ጤና ቀውስ ያጋጥማል፣ ያብዳል። በዚህ ወቅት ልጁ እንደምንም አድርጋ አስታማ እስከ ለተሞቱ ተንከባክባ ህይወቱ ያልፋል። እሱ ከሞተ በኋላ አቤል የተባለ ሌላ ጎረቤትም በተመሳሳይ ጫካ ውስጥ የተለየ ፍጥረት ሌሊት ላይ አየው በሚል እሱም ይጮሃል፣ ሰሚ አላገኘም፣ ያብዳል። አሁንም ችግሮች ሲቀጥሉ ጀነራል ሄርማን የተባሉ አንድ ታዋቂ የአሜሪካ የጦር ጀነራል ባለቤታቸው በመብረቅ ተመታ ከሞተች በኋላ እርሳቸውም ያብዳሉ። አሁን የዚች ከተማ ችግር እየተተለተለ እየወጣ ነው። ወደ 1813 አካባቢ ደግሞ ምንነቱ ያልታወቀ አንድ ወረርሽኝ ይከሰትና በርካታ ሰዎችን ይገላል። አሁን በተለያየ ምክንያት በሞትም በከተማዋን በመልቀቅም እዛች ከተማ ላይ የሚኖሩ ሰዎች ቁጥራቸው በጣም እየተመናመነ ይመጣል። በርካታ ሰዎችም ደግሞ ሌሊት ላይ ጫካ ውስጥ አስፈሪ ፍጥረት ተመለከትን የሚሉ ሰዎች ቁጥራቸውም እየጨመረ ያለበት ሁኔታ ነው ያለው። ስለዚህ በርካታ ሰዎች ከተማዋን ለቀው ሄደዋል። አሁን አንድ ቤተሰብ ብቻ እዛች ከተማ ላይ ይቀራል። ብሮፌንስ የተባሉት ሰው አንድ ወቅት ላይ በድንገት በጎቻቸው በሙሉ ይሞቱባቸዋል። ከዛም ቀጥሎ ደግሞ ባለቤታቸው የቲቢ ታማሚ ነበሩና ባለቤታቸው ይሞታሉ። 2 ልጆቻቸውም በድንገት እንደወጡ ሳይመለሱ የቀሩበት ሁኔታ ይፈጠራል። አሁን ሰውየው ብቻ ይቀራሉ እዛ ከተማ ላይ ብቻቸውን።
ብቻቸውን ባሉበት ሰዓት በድንገት በተቀሰቀሰ የእሳት አደጋ ቤታቸው ሲወድም ሩጠው ከቤታቸው ወጡና ወደ ጫካው እንደገቡ ሳይመለሱ የቀሩበት ሁኔታ ይፈጠራል። ከዛን ጊዜ ጀምሮ ነበር በይፋ የሞት ከተማ ነች ወይም ደግሞ ጎስታውን ነች፣ የመንፈስ ከተማ ነች፣ የተረገመች ከተማ ነች የሚል ስያሜ የተሰጣትና እዛች ከተማ ላይ ሰዎች መኖር ያቆሙት ማለት ነው። አሁን በዚህ ሁኔታ ላይ ያለ ነበር እንግዲህ 1906 ዶክተር ዊሊያም ክላርክና ባለቤታቸው ወደዚች ከተማ የሄዱት ፍርስራሹን እየረገጡ የቤቶችን መሰረት እየተመለከቱ ቦታውን ወደው ስለነበር እዚህ ቦታ ላይ ቤት መገንባት አለብን የሚል ውሳኔ ላይ የደረሱ። እንግዲህ 1918 ዶክተር ዊሊያም ክላርክ ሆስፒታል ላይ ለድንገተኛ ሕክምና ተደውሎላቸው ከሄዱ በኋላ ልክ ሲመለሱ ከ36 ሰዓታት በኋላ ባለቤታቸውን ማግኘት አልቻሉም። ባለቤታቸው ፕሮግራሙን ስለምታውቀው 36 ሰዓታት በኋላ የባቡር ጣቢያው ላይ መገኘት ነበረባት፣ ግን አልተገኘችም። ዶክተር ዊሊያም ባለቤት የሆነ ነገር ሆናለች እንጂ በጤናዋ አትቀርም ነበር በሚል ፍርሃት ውስጣቸውን ይበጠብጠዋል። በፍጥነት መዳረጉት ባለቤት የችግር ውስጥ ሆና ከዚህ ምንም የምጨምረው መቀነሰው ነገርም የለም፣ ስለዚህ በፍጥነት ወደ ባለቤት መሄድ አለብኝ የሚል ውሳኔ ላይ ደርሳሉ። እንግዲህ ተራራው መውጣት በመኪና ነበር፣ በጣም ከባድ ነው። እሳቸው አማራጭ ስላልነበራቸው በቀጥታ እንዳደረጉት ተራራውን መውጣት ይጀምራሉ። አንዴ እየሮጡ አንዴ እያረፉ እየተነፈሱ እንደምንም እጅግ በጣም አስፈሪ ነበር ተራራውን የወጡበት መንገድ። ጉጉቶች ይጮሃሉ፣ አራዊቶች እየጮሁ ነው፣ ረጃጅም ሳሮች አሉ። እንደምንም አድርገው ተራራውን ለመውጣት ይሞክራሉ። ልክ ተራራውን ወጣው ከቤታቸው ፊት ለፊት ሲደርሱ ቤታቸውን ሲመለከቱ በሩ ገርበብ ብሎ ይመለከቱታል። በጣም በፍጥነት ይሮጡና በሩን ገፋ አድርገው ሲገቡ ቤታቸው ውስጥም ድምጽ ይሰማሉ፣ ከውጭም ደግሞ የአራዊቶቹ የጉጉቶቹ ጩኸት አለ። በጣም አስደንጋጭ የሆነባቸውና ጆሮአቸውን ሁሉ እስከመያዝ የደረሱበት ሁኔታ ነበር። ከዛ በኋላ በፍጥነት ምንድን ያደረጉት ሁለተኛ ፎቅ አካባቢ የሆነ ድምጽ ሰምተዋል። በቃ ባለቤት የችግር ውስጥ ነው ያለችው በሚል ወደ ፎቁ መውጣት ይጀምራሉ። አንደኛ ፎቅ ላይ ምንም አይነት ችግር የለም። ሁለተኛ ፎቅ ላይ አንድ የሚሰቀጥጥ የሴት የሳቅ ድምጽ ይሰማሉ። ስለዚህ ባለቤት የሆነ ችግር ገጥሟታል በሚል በቀጥታ ይሄ ድምጽ ይወጣ የነበረው ከዋናው መኝታ ቤታቸው ነበርና የዋና መኝታቸውን በር ገፋ አድርገው ሲመለከቱ አልጋው ያለበት ቦታ ላይ ጥግ ላይ ባለቤታቸው አይኗ ፈጦ ጥርሷ ገጦ አፏ በኃይል ተከፍቶ ጸጉሯ ሁሉ ተንጨባሮ ይመለከቷታል። ግራ ይጋባሉ። ባለቤታቸው አልመሰለቻቸውም፣ ይፈሯታል። በፍጥነት ያደረጉት ምንድነው? እርዳታ ለማግኘት ወደ ባቡር ጣቢያው በሩጫ ተራራውን ይወርዳሉ። ከዛ በኋላ ሰዎችን ይዘው ይመጣሉ። ባለቤታቸውን ወደ ኒውዮርክ ይዘው ይሄዳሉ። እንግዲህ ባለቤታቸው እርሳቸው ለ36 ሰዓታት ኒውዮርክ በነበሩበት ሰዓት ምን እንዳጋጠማት አይታወቅም። ግን በተደጋጋሚ እሷ አንድ ነገር ትናገር ነበር። ጫካ ውስጥ አስፈሪ ነገር ተመለከቱ የሚል ነገር ነው የነበራት። ከዛ በኋላ የተወሰነ ጊዜ በአእምሮ ጤና ተቋም ውስጥ እያለች ህይወቷን ያጠፋችበት ሁኔታ ይፈጠራል። እንግዲህ እዛ አካባቢ የአካባቢው ባለስልጣናት ሰዎች ወደዛ ጫካ እንዳይገቡ በተለያየ አቅጣጫ ማስጠንቀቂያዎችን ለጥፈው ይታያሉ። አንዳንድ ሰዎች ግን ጉጉት አላቸው፣ ምን ይሆን ውስጥ ያለው የሚል ነገር። ስለዚህ አንዳንድ ሰዎች ይገባሉ። የገቡ ሰዎች የሚናገሩት ምንድነው? አንዳንዶቹ በድንገት በጥፊ ተመታን፣ ሰው በሌለበት ሁኔታ በጥፊ ተመታን የሚሉ አሉ። አንዳንድ ደግሞ ከጀርባ ተገፋን የሚሉ፣ አንዳንዶች ደግሞ ካሜራችንን ይዘን ፎቶ ለማንሳት ስንሞክር የተለየ ፍጥረት አየን የሚሉበት ሁኔታ ይነገራል። እንግዲህ በእርግጥም ያቺ የተረገመች ከተማ ነች። በእርግጥ ማን ረገማት የሚለው ነገር አሁንም ጥያቄ ውስጥ ነው። የአካባቢ አሁን ሰው የማይገባበት አካባቢ ተደርገው ተከሎ የተቀመጠበት ሁኔታ ነው ያለው። በእኛም ሀገር እንግዲህ አንዳንድ አካባቢዎች የምንሰማቸው ታሪኮች ነበሩ። እስኪ ኮሜንት ላይ ምናልባት እንደዚህ አይነት ቦታዎች ለማመን የሚከብዱ ነገሮች የሚፈጸሙባቸው ቦታዎች ካሉ ኮሜንት ላይ አጋሩን። ክቡራትና ክቡራን የዛሬው አስገራሚ ታሪካችን ይህን ይመስላል። በሌላ ታሪክ በድጋሚ እንገናኛለን። የዩቲዩብ ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። መልካም ጊዜ